በአሁን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። አሳዛኝ ዜና በጅጅጋ ከተማ የመድኃኔዓለም ቤተክርስቲያን በተደራጁ ሰዎች ጥቃት ሙሉ በሙሉ መፍረሱን የሶማሌ ሀገረ ስብከት አሳወቀ። የኢትዮጵያ የዘመን አቆጣጠር ስያሜ እንዲቀየር ከስምምነት ላይ መደረሱ ተገለጸ። ምን መሆን እንዳለበትም ይፋ ተደርጓል። በሀገራዊ አዲስ አበባ ውስጥ አንድ ሰው ሰልፍ ወጥቷል። የምትመለከቱት ሰው ስሙ ለጊዜው አልታወቀም። ይሄ ሰው ሰልፍ ወጥቷል። ጸጋና ሰላም ለናንተ ይሁን። የተወደዳችሁ ተመልካቾቻችን እንደምሰነበታችሁልን ሳብ ሚዲያ ላይ ትገኛላችሁ። ትንሽ ተጠፋፍተን ነበረ፣ በጤና እክል ምክንያት ነው። ለዚሁም ይቅርታ ለማለት ተወዳለሁኝ። በያላችሁበት ሆናችሁ ስለምትከታተሉን እጅጉን እናመሰግናለን። ዛሬ የምንመለከታቸው ብዙ ጉዳዮች አሉ። በጅጅጋ ቤተክርስቲያኑ ሙሉ በሙሉ አፍርሰውታል። ከፌሚኒስቱ ጋር የተያያዙ አንዳንድ ጉዳዮች አሉ። ከ12ኛ ክፍል ጋር ውጤትም ተያይዞ አንዳንድ ጉዳዮች እንመለከታለን። ሌሎች ጉዳዮችም አሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉት። ለብዙዎች ይዳረስም ሼር አድርጉት። በምን እንጀምር ካላችሁ በእነዚህ ጉዳዮችን እንጀምርና ሐሳብና አስተያየታችንን እንሰጣለን። አብረን እንመልከተው። አሳዛኝ ዜና በጅጅጋ ከተማ የመድኃኔዓለም ቤተክርስቲያን በተደራጁ ሰዎች ጥቃት ሙሉ በሙሉ መፍረሱን የሶማሌ ሀገረ ስብከት አሳወቀ። በሶማሌ ሀገረ ስብከት ጅጅጋ ከተማ የሚገኘው የመድኃኔዓለም ቤተክርስቲያን የተደራጁ አካላት ሙሉ በሙሉ ህንፃ መቅደሱን በማፍረስ አውድመውታል። ይህም ድርጊት ሲፈጸም የሚያሳይ የቪዲዮ ምስል የሶማሌ ሀገረ ስብከት በገጹ ላይ ለቀቀ ሲሆን የክልሉ መንግስት ህግን እንዲያስከብርም ጠይቋል። ኦዱ ገዲሲሳ መጋላ ጅጅጋቲ መነክርስታና መድኃኔዓለም ገሬ ጉርማ አኒን ጉቱማቲ በርበዳኡ ኩታለለ ቢቻ ቤክሲሴራ ጉርሙን ጉርማኤ ቡልቺንሰናኖ ሶማሌ መጋላ ጅጅጋቲ በተስካነ መድኃኔዓለም ጉቱማ ጉቱቲ በርበደይ ሰኒቲ ጅሩ ኩታለለ ቢቻ ቪዲዮ ጎቸ ከነ አገርሲሱ መጠንሱን ሞቱማ ናኒቻ ሴረ ከነ አከከበቺሱፍ ዋሚቻ ዲኤስቲ ጅራ ኦዴፈኖ ወይቷ ፋርሜ ሚዲያ ላይክ ፎሎ ጎዳ እናመሰግናለን ወንድማችን ፈራኦል። አዛዛኝ መረጃ ነው። እንደምትመለከቱት በጅጅጋ ያለው አዲስ ቤተክርስቲያን ቅዳሴ ቤት እንኳን ገና ያልገባበት ወይም በቅዳሴ ያልከበረ ቤተክርስቲያን ነበር። እስካሁን ቅዳሴ ያልተደረገበትም አዲስ የተሰራ ቤተክርስቲያን ነበር። ነገር ግን አፍርሰውታል። ማን ሊያደርገው እንደሚችል እንግዲህ አሁን እንደምታዩት ነው። በእንደዚህ ምክንያት ነው ያፈረሱት። ይሄ የዋሃብያ እስላም ነው እንደዛ ያደረገ እንደሆነ እየተነገረ ያለው። ያሳዝናል። እንግዲህ አሁን የቤተክርስቲያኗም የበላይ ጠባቂዎች ዝም ብለዋል። እነሱ ባይሆን ሌላ ጉዳይ ላይ ናቸው ያሉት። እንደምታዩት የተለያዩ ሆቴሎችን ምናምን እያስመረቁ ነው ያሉ አቡነ ሳይሮስ። ነገር ግን ለዚህ ድምጽ የሚሆን የለም ከቤተክርስቲያኑ ሚዲያዎች የሚባሉት ሌሎች በግላቸው ከሚንቀሳቀሱ ካልሆነ በስተቀር ማለት ነው። ያሳዝናል። እንደዚህ ነው ያፈረሱት። እንግዲህ አሁን ሰዎቹን እዚያ ያሉ ደብድበው ነው እንደዚህ እንደምታዩት ጉልላቱን እንዲህ ነው ያፈረሱት። ተሰብስቦ ሰውን እያሰቃዩ እንደዚህ ነው የሆነው። ያሳዝናል በጣም። እንግዲህ አሁን የመንግስት አካላት ፍትህ እንዲያስከብሩ የሶማሌ ሀገረ ስብከት አሳስቧል። እንግዲህ አሁን የሚሰጠውን መፍትሄ አብረን የምንመለከት ነው የሚሆነው። የመድኃኔዓለም ቤተክርስቲያን እንደነበረ ነው የፈረሰው። በጣም የሚያሳዝነው ጉዳይ በቃ ቤተክርስቲያን ተፈረሰ፣ ተቃጠለ፣ ክርስቲያኖች ተገደሉ። ማንም ግን ኬር የሚያደርገው የለም። ማለት ገፍተው መንግስትን የሚጠይቅ አጋል ታጥቷል። የሚዲያ በግላቸው የሚዲያ ካላቸው ዜጎች በስተቀር ማለት ነው። እስቲ እንቀጥል፣ ወደ ቀጣይ ጉዳይ እንለፍ። ከቀጣይ ጋር ስናልፍ የምንመለከተው ምንድነው? የኢትዮጵያ ዘመን አቆጣጠር
ተቀይሯል እንደምታውቁትና እስቲ ያለውን ጉዳይ እንመልከት። እፎይ በቴሌግራም ቻናል ያጋራው አንድ ጉዳይ አለ። እሱ እንመልከትና እስቲ ወደ ዜናዎቹ እናልፋለን። ዓመተ ምህረት ወይም ዓም የሚለው የዘመን አቆጣጠር እንዲቀየር የተለያዩ ምሁራን የተለያዩ ምክረ ሀሳቦች ሲቀርቡ የነበረ ሲሆን ለ4000 ጉዳዮች ተነቦ ኮሚሽነሩ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር ወይም ኢአ እንዲባል ስምምነት መደረሱን ተመካካሪዎች ገልጸዋል። ሂጅራ እንደ ካላንደር ይተካ ተብሎ መያዙም ተገልጿል። ዓመተ ምህረት የሚለው ከካላንደር ተሽሮ በእስልምና አቆጣጠር በሂጅራ እንዲካተት ወደ 2000 ዓመት ሲቆጠርበት የነበረው የዘመን መቁጠሪያ በእስልምና ተለውጧል። ህዝብ መቼ ይሆን የሚነቃው? ለማንኛውም የምክክር ኮሚሽነሩ ተሰብሳቢዎች ውስጥ ኦርቶዶክሳውያን አሉን ብሎ ያካትታል። እንግዲያውኑ ዓመተ ምህረት የሚለው ተሽሮ እንግዲያውኑ ሂጅራ ደግሞ እንደ ካላንደር እንዲሆን ተይዟል። ያሳዝናል በጣም። ይሄ የማን ነው ካላችሁ ብዙ ጊዜ እኔም ከ2-3 በላይ ቪዲዮዎች ሰርቻለሁ። የኮሚሽነሩ ማለት የዚህ የምክክር ኮሚሽኑ 70% የሚሆኑት ሙስሊሞች ናቸው ብለን ስንጮ ነበር በተደጋጋሚና ስለዚህ መጨረሻው እንዳያችሁት ይህንን ነው የሆነው። እስቲ ወዳሉ ዜናዎች እንለፍና ሐሳባችን የምንሰጥ ነው የሚሆነው። ከዓመተ ምህረት ወደ ኢትዮጵያ አቆጣጠር ተቀየረ። በምክክር ጉባኤ ላይ ዓመተ ምህረት የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱ ተገልጿል። ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀየር የተለያዩ ምክረ ሀሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነቦ ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱን ተመካካሪዎች ገልጸዋል። ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተነግሯል። የኢትዮጵያ የዘመን አቆጣጠር ስያሜ እንዲቀየር ከስምምነት ላይ መደረሱ ተገለጸ። ምን መሆን እንዳለበትም ይፋ ተደርጓል። በሀገራዊ የምክክር ጉባኤው ላይ ለሳምንታት ሲያከራክሩ ከቆዩ ዋና ዋና አጀንዳዎች መካከል የዘመን አቆጣጠር አንዱ ነበር የተባለ ሲሆን 4000 ተመካካሪዎች በተሳተፉበትና ከሐምሌ 18 ቀን ጀምሮ እስከ ነሐሴ 16 በተጠናቀቀው በዚህ ጉባኤ በተነበበው ሰነድ መሰረት ዓመተ ምህረት የሚለው አቆጣጠር ቀርቶ የኢትዮጵያ አቆጣጠር ተብሎ እንዲተካ ተመካካሪዎች ከስምምነት ላይ ደርሰዋል ተብሏል። በተጨማሪም ሂጅራ እንደ ካላንደር እንዲካተት በምክር ሀሳብ ደረጃ መያዙ ተሰምቷል። ሐሳብ አስተያየታችሁን በኮሜንት አጋሩን። ለሂጅራ በር የሚከፍት ወይም ሂጅራ እንደ ካላንደር እንዲያዝ ወይም እንደ አቆጣጠር የዘመን አቆጣጠር እንዲገባ የሚፈቅድ ህግ የኢትዮጵያ ዘመን አቆጣጠር የነበረው ለ2000 ዓመት የተጠቀመችበት የኢትዮጵያ አቆጣጠር የነበረው ማለትም ዓመተ ምህረት የሚለው እሱን ደግሞ የሚሽር ህግ ነው። እንግዲህ አሁኑ የሚያደርጉት የዋሃብያው እስላም ናቸው። ይህም ክርስትናን ከመጥላት ጋር እንደሆነ ግልጽ ነው። ከዚህ ጋርም ተያይዞ እስቲ አንድ ጉዳይ እንመልከትና አህመዲን ጀመል ምን እንዳለ እንመልከት። ምን አለ? ኢትዮጵያ አሸንፋለች ካሰብነው በላይ ኢትዮጵያ አሸንፋለች ካሰብነው በላይም ላሳካልን አላህ ምስጋና ይድረሰው ይላል። እንግዲያውኑ የፈለጉት ሲጮሁበት የነበረ ብዙ ጊዜ አሳክተዋል። ከዛም በኋላ ይቅርታ ስሙን ለመጥራት እየተቸገርኩ ነው። የኮሚሽኑ አባላት ደግሞ በመጨረሻ ላይ እንደዚህ ሲያደርጉ ተመልክተናል። እስቲ እንግዲህ አሁኑ የኮሚሽኑ አባላት እንደዚህ ሲጨፍሩ ታይተዋል። እነማን ነበሩ ብዙዎቹ ካላችሁ ሙስሊሞቹንና ፕሮቴስታንቱ ነበረ። ፕሮቴስታንቱ ግድ አይሰጠውም፣ ተቀየረ አልተቀየረ የሚለው አይጨንቀውም። ባይሆን ኦርቶዶክሶች ነበሩ ወይ የሚለው
ጥያቄ ውስጥ የሚሆን ነው። የተወሰኑ የቤተ ክርስቲያን አባቶች እንደነበሩ ተነግሯል። ነገር ግን በድምጽ ብልጫ ነው የሚወሰነው እንደዚህ አይነት ነገርና ያየነው ነው ውጤቱ የሆነው። እንግዲህ አዲስ ነገር እንደጠበቅነው ነው የጠበቅነው ነገር ነው። እስቲ ወደ 12ኛ ክፍል ውጤት እንለፍና ያሉትን እንመልከት። አሳዛኝ መረጃ። በዘንድሮ የ12ኛ ክፍል ብሔራዊ ፈተናን 563960 ተማሪዎች ተመዝግበው 550210 ተማሪዎች ፈተናውን ወስደውት ፈተናውን ከወሰዱት ውስጥም 12.8 በመቶ የሚሆኑ ተማሪዎች ብቻ 50 በመቶና ከዛ በላይ ማምጣት ችለዋል። ይህ ማለትም በአጠቃላይ ፈተናውን ከወሰዱ ተማሪዎች መካከል ማለፍ የቻሉት 70544 ናቸው። 585 ትምህርት ቤቶች ደግሞ ምንም ተማሪ አለማለፋቸውም ታውቋል። ውጤቱ በዛሬው ዕለትም ይለቀቃል። አሳዛኝ መረጃ ነው። ፈራኦል ወንድማችን ሲጀምር እንዳለው አሳዛኝ መረጃ ነው። አስባችሁታል? እንግዲህ አሁኑ ከ550 በላይ 550 ሺህ በላይ ተማሪዎች ተፈትነው ያለፉት 70544 ተማሪዎች ብቻ ናቸው። ያሳዝናል። እንደዚሁም ሆኖ ደግሞ 585 ትምህርት ቤቶች ደግሞ ምንም ተማሪ አላሳለፉ። ከባድ ነው። ከዛ ግን ደግሞ ምን ይላል የትምህርት ሚኒስቴር ወጥቶ አይ ከነበረው እስከ ዛሬው ድረስ የተሻለ አፈጻጸም ነው ምናምን ብሏታል። ምን ይሆን የተሻለ አፈጻጸሙ? እናንተ ሐሳብና አስተያየት በመልእክት መስጫ አስቀምጡልኝ። የኔ ተመልካቾችስ የ12ኛ ተፈታኞች ከነበራችሁ እንዴት ነበረ ውጤቱ? እንዴት አያችሁት? ሐሳብና አስተያየታችሁን በመልእክት መስጫ ሳጥን ላይ አስቀምጡልኝ። አሳዛኝ ነው። በጣም ብዙ ጉዳዮች የሚነሱበት ነው። እንግዲህ አሁኑ በተፈጥሮ ሳይንስ ከ591 ያመጣ ተማሪ አለ። እንኳን ደስ አለህ ለማለት እንወዳለን ለሱ። ማለትም ከ600 መሆኑ ነው። በጣም የሚደነቅ ውጤት ነው። ሌሎቹ ግን መንግስት ያለፉት እንግዲህ አሁኑ 12.8 በመቶ አካባቢ ነው። የቀሩት ግን ለምንድነው እንደዚህ ተማሪዎችን ማስተቃየት እየተፈለገ ያለው? በቅርቡ እንግዲህ አሁኑ የውትድርና ያፈሳዋል አይደለ? ከሱ ጋርም የሚያያዝ ጉዳይ አለው የምንመለከት ነው የሚሆነው። በጥቂቱም ቢሆን ይቅርታ፣ በጥቂቱም ቢሆን የምንመለከት ነው የሚሆነው ስለ አፈሳው። እስቲ ወደ ዘመዴ እንለፍ። አዲስ አበባ ውስጥ አንድ ሰው ሰልፍ ወጥቷል። የምትመለከቱት ሰው ስሙ ለጊዜው አልታወቀም። ይሄ ሰው ሰልፍ ወጥቷል። መፈክሮቹን አነብላችኋለሁ። መገናኛ ላይ ነው ይዞ ወጣው። እንደምታዩት ብቻውን ነው የወጣው። የኦሮሞ ፖሊሶች መጥተው ይዘውታል። ይዘውት ሄደዋል። ወደ የካ ክፍለ ከተማ ይዘውት ሄደዋል። 6 ሚሊዮን 7 ሚሊዮን ኢትዮጵያውያን አዲስ አበባዎች ባሉበት ይሄ ሰውዬ መሮት ወጥቷል። ይዞ የወጣው መፈክር ደግሞ ይሄ ነው የሚለው ለ16 ዓመታት የግድያ ሙከራ ሲካሄድበት የኖረውን ሰብአዊ መብት ጥሰት ወንጀል በአስቸኳይ ቆሞ ወንጀለኞች ለፍርድ ይቅረቡ ይላል። ኤሌክትሪክ ኃይልን ለልማት ሳይሆን ለክሪፕቶ ማይኒንግ በማዋል አብይ አህመድ እየፈጸመ ያለው የሌብነት ወንጀል የሀገር ክህደት ወንጀል ነው ብሏል። አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት ብሏል። አብይ አህመድ አምባገነን፣ ሌባ እና አራጅ ነው ይላል። ዘ ዲክታቶር መስት ስቴፕ ዳውን ይላል። በአጠቃላይ ይዟቸው የወጣው ሰውየው እነዚህን የመሳሰሉ ነገሮችን ይዞ ነው የመጣው። እንግዲህ ይዘውት ሄዷል። የመረረው ሰው ነው። ሌሎች ይከተሉታል ተብሎ አይደለም። እንደውም ብዙ አዲስ አበቤዎች እንደዚህ ያሉ ቀበጥ ምን አቀበጥ አርፎ እንትን እግሩን አይበላም። ይሄኔ እንትን ለመታወቅ ብሎ ነው። ይሄኔ ምናምን ለማለት ብሎ ነው። እናቴ አዲስ አበባ በጣም ብሪሊየንት ነው እና ይህ ሰውዬ እንግዲህ እንትን ብሏል። እኔ ግን እናመሰግናለን ዘመዴ፣ እግዚአብሔር ይስጥልን። አዎ ሰሞኑ አነጋጋሪ ከነበሩ ጉዳዮች አንደኛው ይህ ግለሰብ ብቻውን ሰላማዊ ሰልፍ መውጣቱ ነው። ሰላማዊ ሰልፍ ከመውጣቱም በላይ
ይዟቸው የወጣው መፈክሮች በጣም ከባባድ እንደነበሩ ናቸው። ለ16 ዓመት የግድያ ሙከራ ሲደረግበት የነበረው ወንጀለኞች ተጣርተው ወደ ፍርድ መቅረብ አለባቸው። አብይ አህመድ ዲክታተር ነው፣ ሌባና አራጅ ነው፣ ለፍርድ መቅረብ አለበት ከስልጣኑ ወርዶ የሚል ነበረ። ሰውየው እንደምትመለከቱት ይሄኛው ነው። የመረረው ነው እንግዲህ አሁን ህዝቡ እንደዚህ ሰላማዊ ሰልፍ ወጥቷል እንዳያችሁት ማለት ነው። እስካሁን የካ ክፍለ ከተማ ፖሊስ ጣቢያ እንደወሰዱት ነው እየተነገረ ያለው። ግን ሰውየው ስሙ ማን እንደሆነ እስካሁን አልተገለጸም። የት ቦታ ይኖር አይኖር እስካሁንም ግልጽ የሆነ ጉዳይ የለም ማለት ነው። ይሄ ነው ያለው መረጃ ወደ እናንተ ለማድረስ ብዬ ነው። እስቲ ወደ ሌላ ጉዳይ እንለፍና ወደ አፈሳው እንለፍ። አፈሳው እንግዲህ አሁን ህፃናትንም እንኳን የማይመረ ሆኗል። እንደምትመለከቱት እነዚህ ህፃናት ናቸው ታፍሰው እየተወሰዱ ያሉ። ነገር ግን የዛ አካባቢ ያለው ራያ ፕረስ የተባለው የመንግስት እንትን ይመስለኛልና እንዲህ የሚል ጽሑፍ አጋርቶ አየሁት። ይቅርታ በጣም ነገ ከፍተኛ የመከላከያ የጦር መኮንን የሚኖርህ ዛሬ በሚኖርህ አዲስ የሰራዊት አባል ተሳትፎ ልክ ነው። ይህ የተረዳው ጀግናው በምዕራብ ጎጃም ዞን የቋሪት ከተማ ወጣቶችና የምዕራብ ጎጃም ዞን ቡሬ ወረዳ ያለች አንድ እናት ሀገር ኢትዮጵያ ናት፣ እሷም ለማገልገል ዝግጁ ነን በማለት የሀገር መከላከያ ሰራዊት ለመቀላቀል ወደ ማሰልጠኛ በማህበረሰቡና በወረዳው አመራሮች ሽኝት ተደርጎላቸዋል ይላል። መልካም እንግዲህ አሁን እኒህ ሴትዮ የተባሉት ሂደው ከሆነ እሰየው ይሂዱ፣ ምንም ተቃውሞ የለንም፣ ችግርም የለብንም። ግን እንደምታያቸው እየታፈሱ ያሉ ህፃናት ናቸው። ለዚህ ማስረጃ የሆነን እነዚህ ልጆች እንመልከት። ምናልባት እነዚህ ቢሆናቸው 14 ዓመት እድሜ በላይ እንደማይሆኑ እርግጠኛ ነኝ። ነገር ግን እነዚህ ታፍሰው እየተወሰዱ ነው የሚገኘው። ብዙ ጉዳዮች አሉ። ነገር ግን ይበቃናል። ይህን ደስ የማይሉ ነገሮች ስለሆኑ እየታዩ ያሉ ማለት ነው። ህፃናት እንግዲህ አሁን ለማስጨፍጨፍ ከዛ ደግሞ ያስጨፈጭፉና አይ እንትና ፋኖ እንደዚህ ህፃናት እየጨፈጨፈ ነው ብሎ ለማውጣት ነው። ነገር ግን መረጃው ቀድመን ለእናንተ አድርሰናል። የእናንተ ሀሳብና አስተያየት በኮሜንት አስቀምጡልኝ። እንቀጥል እስቲ። መንጃ ፍቃድ ኖሯቸው መኪና ነርተው የማያውቁ ዜጎች ሳይቀጡ ሳያውቁ የትራፊክ ቅጣት ክፈሉ መባላቸው አነጋጋሪ ሆኗል። የአዲስ አበባ ትራፊክ ማኔጅመንት አሽከርካሪዎች ሳያውቁት የቆየውን ቅጣታቸውን ሳይከፍሉ 1 ዓመት ሞልቷቸዋል በሚል በስልክ በመደወልና መልእክት በመላክ እስከ 20 ሺህ ብር ውዝፍ ዕዳ እንዲከፍሉ እያደረገ መሆኑን አሽከርካሪዎች ለሸገር ኤፍኤም ገልጸዋል። አንዲት ግለሰብም ተደውሎ ክፈይ ስትባል መንጃ ፍቃዷን ለመታወቂያ ብቻ እንደምትጠቀምና መኪና እንኳን ነርታ እንደማታውቅ ብትገልጽ ተቋሙ ሲስተም ላይ በመመዝገቡ ክፍያው መፈጸም አለበት አለኝ ብላለች። መስሪያ ቤቱ ለቀረበለት ጥያቄ በሰጠው ምላሽ ሲስተሙ ላይ ምንም ችግር እንደሌለ ገልጾ አሁን ላይ መልእክት ላይ ደርስ ይችላል በሚል አሽከርካሪዎች የክስ ወረቀት እየተሰጠ እንደሚገኝ አስታውቋል። ሐሳብ አስተያየታችሁን በኮሜንት አጋሩን። ፎሎ በማድረግ ቤተሰብ ሁኑ። እንግዲህ አሁኑ መንጃ ፍቃድ ያላችሁ ነግታችሁበት የማታውቁ ብዙዎች ትኖራላችሁ። በቅርቡ የቅጣት ቢል እንደሚመጣላችሁ ጠብቁ። መንጃ ፍቃድ አላችሁ ነገር ግን ነድታችሁበት አታውቁም። የትራፊክ ቅጣት ግን ይመጣላችኋል። ኢትዮጵያ ውስጥ በጣም የት እንደደረስን የሚያሳየው ይህን ነው። እንዴት ምን ሲስተም ውስጥ ስለሚያገኙት ብቻ በቃ ተቀጣሃል ምናምን ክፈል። ኢትዮጵያ መንግስት አሁን ዘረፋ እንደያዘ ብዙ ጊዜ ተነጋግረናል። እስቲ እንቀጥል። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው።
ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰድ። ይሄ ጉዳይ እንግዲህ አሁኑ መነጋገሪያ ሆኖ ነበር። ሰይዶ አልወዳደርም ብሎ ነበር። ነገር ግን ይሄን አይደለም ዋናው ጉዳይ። ሌሎች ሃይማኖተኞች ነን የሚሉ የእስልምና ተከታዮች አንዳንድ ጉዳይ ያነሳሉ። ሰይዶ እንደዚህ ያለው ያው የሚዲያው ቴንሽኑ ይሄ የትኬት ሽያጩን ምናምን ለማያዝ የማህበራዊ ሚዲያውን ለመቆጣጠር ያደረገው ነገር ነው። እንደሚወዳደር እሱም አሳውቋል በድጋሚ። ነገር ግን ሌሎች ሃይማኖተኞች ነን የሚሉ እንዴት እያቀረቡት እንደሆነ እንመልከት። እምነት ያለ ሰው ወላሂ አንድ አላህ ምድርና ሰማይን የፈጠረ እያልክ በየቀኑ እምትምል ሰውዬ በዚህን ያክል እንዴት መተት ትፈራለህ? እንኳን ሰይዶ አይደለም ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ድግምትና ሲህር ተሞክሮባቸዋል። ለምን በዚህ ልጅ ጉዳይ በሃይማኖቱ እንዲጠራጠር ሃይማኖቱ ላይ እንዲሳቀቅ ለማድረግ እንደተፈለገ አልገባኝም። ሁላችንም ፈጣሪያችንን አማኝነን፣ ነገር ግን ፈጣሪያችንን አማኝነን ብለን ዘለን እሳት ውስጥ አንገባም። ሁላችንም ራሳችንን የመጠበቅ ኃላፊነት ተሰጥቶናል። ይሄ ልጅም በቃ አልተመቸኝም፣ ሲህር ነው፣ ድግምት ነው፣ የሆነ ነገር ተሰርቷል ብሎ አቀረበ። ይታወቃል እኮ ይሄ እንግዲህ አሁን ይሄ ልጅ ምን እያለ ነው? ለምን ሃይማኖቱ ላይ እንዲጠራጠር ታደርጉታላችሁ? ለምን ትፈራለህ ነው የተባለው። በቃ ለምን ትፈራለህ? አንተ ፈጣሪ ያለኝ የምትል ከሆነ መተት ምንም ቢደረግበት ምን ድግምት ቢደረግበት ምን አስፈራህ ነገር ነው። ይህ ሰውዬ እንግዲህ አሁን የሚለው ወደ ሌላ ጉዳይ ወስዶታል። የሚዲያውን አቴንሽን ለመያዝ እንደፈለገ ይታወቃል። ያውም አንተ ትልቅ ፎሎወር ያለቀ ሰው የሚከተል ሰው አይደለም። ማንም ተራ ሰው ይሄንን ነገር ለምን ሊል እንደተፈለገ ያውቀዋል። ነገር ግን ሆን ተብሎ አፉን ምላሱን ጠብቆ ይሄን ልጅ በሃይማኖቱ ጉዳይ ተች ለማድረግ ለምን ወደ ሃይማኖት ማስታከክ እንደተፈለገ አሁንም እየገባኝ አይደለም። ስፖርትና ሃይማኖቱ ሁለት የተለያዩ አካላቶች ናቸው። ስፖርቱን ከሃይማኖቱ ጋር ባንቀላቀላቸው አስተያየታችንን ከሃይማኖት ውጪ ወተን እሱን ሃይማኖት አልባ በሃይማኖቱ እንዲጨነቅ በሃይማኖቱ እንዲሳቀቅ በደንብ ጎበዝ ጠንካራ ሃይማኖት ያለው ሰው ነው። ሁላችንም ጥፋት እንዳለብን እሱ ጋም ጥፋት አለው፣ አንተ ጋም ጥፋት አለን። ራሳችንን ከጥፋተኝነት ነፃ አድርገን ሰውን የበታች ለማድረግ የምንሄድበት አግባብ ይሄ ልክ አይደለም እና የሰራ ሰው ያሸንፍ። እንደዚህ አይነት ሀሳቦችን እናውጣ ከጭንቅላታችን፣ ከሃይማኖቱ ወጥተን ሀሳቦቻችንን ብንሰጥ የተሻለ ነው ብዬ አምናለሁ። እንደ ሀሳብ እንያዝለት። ነገር ግን እሱም ወደ ሃይማኖት ለምን ለማዞር እንደፈለገ ነው ያልገባኝም። ወንድማችንን እንግዲህ አሁንስ ከዚህ ጋር የተያያዘ ግን ይህን ውድድር ባያደርግ ምን ይከተለዋል ወይም ምን ይደርስበታል የሚለውን ሴዶን እንመልከት እስቲ። ሴዶ ማርሻል እስከ 1 ዓመት እስራት ሊቀጣ እንደሚችል ተገለጸ ይላል። በኢቲኤፍሲ ውድድር ወቅት ሴዶ ማርሻል በተደጋጋሚ ጆኒ ላይ አሰርቶብኛል በሚል ከውድድሩ ራሱን ማግለሉን ተከትሎ ጠበቃ ሰፍላ አሰፋ ህጋዊ ማብራሪያ ሰጥታለች ይላል። ጠበቃዋ እንዳብራሩት ሴዶ ያቀረበው ውንጀላ ተጨባጭ ማስረጃ ከሌለው በወንጀል ህግ አንቀጽ 613 መሰረት የስም ማጥፋት ወንጀል ሆኖ እስከ 1 ዓመት ቀላል እስራት ሊያስቀጣ ይችላል። በተጨማሪም የትኬት ገዢዎች ከአዘጋጆች ካሳ የመጠየቅ መብት እንዳላቸው እንዲሁም አዘጋጆቹ ለደረሰባቸው ኪሳራ በሴዶ ላይ የፍትሐ ብሔር የካሳ ክስ መመስረት እንደሚችሉ ተገልጿል ይላል። ጉርሻ ሚዲያን መሰረት በማድረግ ሃሮ ቲዩብ ነው ይህን መረጃ የዘገበው ማለት ነው። ባይወዳደር እስከ 1 ዓመት ቀላል እስራት ሊያስቀጣው እንደሚችል ይህንን ወደ እናንተ ለማድረስ ነው ጉዳዩም ያመጣውት ማለት ነው። በዚህም ሆነ በዚያ ግን ውድድሩ እንደሚካሄድ ሴዶም አዘጋጆቹም እየገለጹ ነው የሚገኙት። ወደ ሌላ ጉዳይ እንለፍ እስቲ። ወደ ዮርዲ ወይም ደግሞ ሃሽታግ ትሰማ አንዳንድ ጉዳዮች እየወጡባቸው ነው። ትልቅ ዶክመንት ይወጣል። እሱ በቀጣይ ቪዲዮ ወደ እናንተ ራሱን ችሎ አንድ ቪዲዮ እንደምሰራ ከዚሁ ላሳስባችሁ እወዳለሁ። ነገር ግን አንዳንድ ጉዳይ እንመልከት። 2023 ማለትም ከዛሬ 3 ዓመት አካባቢ አንድ ጉዳይ ወጥቶባት ነበር። ዮርዲ በራሷ በአንደበቷ የተናገረችው አለ። ከሱ አስታከን
ከዘመዴ ጋር አንዳንድ ጉዳዮች አንስተን ወደ ሌሎች ጉዳዮች እናልፋለን። እስቲ ከራሷ አንደበትስ ይሄ 2023 ላይ ለቀቀችው ቪዲዮ ነው። በአሁን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። ስለዚህ ደስተኛ የሚሆኑ አካላት ከድመትና ከውሻ ጋር የሚኖሩ ናቸው። ትዳር አግብተው ትዳር ይዘው እየኖሩ ያሉ ሰዎች ግን በህይወታቸው ደስተኞች አይደሉም። ስለዚህ ከትዳር ይልቅ ውሻን እመርጣለሁ እያሉ አድቮኬት እየተደረገ ነው ያለው። ከትዳር ይልቅ ውሻ ማግባትና ከውሻ ጋር አብሮ መኖርን የሚመርጡ ናቸው። ይህን ደግሞ በውጭ ዓለም ላይ አይተነዋል። እየተፈለገ ያለው ትዳርን እየበጠበጡ ከእንስሳ ጋር አብሮ መኖርን መምረጥ ነው ያዙት። ይህም በእርግጥም ተናግረውታል፣ አይተነዋልም። ከድብና ከወንድ ሲባል ከድብ ጋር ብንኖር ይሻልና ለአንድ ሰዓት ማለታቸው ነው። እንቀጥል። ያው እንግዲህ አሁን ፌሚኒስቱ ወዴት እያመራ እንደሆነ ዋናው ዓላማው ባይዘው እንደዚህ ነው። ከትዳር መውጣት፣ ትዳር ያላቸው ሰዎችን ከትዳራቸው መበተን፣ እነዚህ የመሳሰሉ ጉዳዮች ነው የተያዙበት። በሰፊው በሌላ ጉዳይ ስለምንመጣበት ብዙ እንትን እነዚህ ጊዜ መጨረስ አልፈልግም። ምክንያቱም ሌላ ቪዲዮ ራሱን ችሎ ስለምንሰራ በቅርቡ ቀጣይ ቪዲዮ ማለት ነው፣ ሌሎች ጉዳዮች እስካልመጡ ድረስ ወደ ዘመዴ እንለፍ። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ዛሬ አሁን እንኳን ያገኝሽ የሰበሰብሻቸው ሰዎች እያየናቸው ነው፣ እነዛን ሰዎች የሰበሰብሻቸው ማለት ነው። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጀ። ልጅቷ ታይ ረፊ ትላታለች። ጀርባዋ ላይ ተኝተሽ እንደ ውሻ የምታደርጊውን ያየነው ነው፣ የተበተነ ነው፣ የታየ ነው። ኧረ አንቺ ረፊ በቃ በጣም ያስጠላል፣ ይቀፋል ስትልሽ ምኑ ነው የሚቀፋው ስትያት ያየነው ነው፣ የተመለከትነው ነው። እሱ ብቻ አይደለም፣ እኔ ንስሐ ገብቻለሁ፣ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም፣ መውለድ እፈልጋለሁ ስትልሽ ምንድን ነው ስትያት የነበረው? እየሰማንሽ ነበር። በኩባያ ይመጣልሻል የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል የምትይ ጸያፍ ጋጦጥ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ አለ። ይሄ ባህል ከኛ ይመጣል። እንደተናገርሽው የተወለድሽው አሰብ ነው፣ በዜግነት ኤርትራዊ ነሽ፣ ኢትዮጵያ ያሳደገችሽ ናት አለ። ስለዚህ ይሄን ኮተትሽን ይዘሽ እዚያው መሰሎችሽ ጋር የሚመስሎችሽ ጋር መሄድ እንጂ ይሄንን ባዕድ ይሄን ጸያፍ ነገር አምጥቶ ኢትዮጵያ ላይ መጫን ትክክል አይደለም። ከሞራልም ከስነ ምግባርም አንፃር ትክክል አይደለም። የተበደሉ በግፍ የሞቱ ሴቶችን እኩል ነው ህዝብ እየጮህላቸው ያለው። ቀነኒ የምትባለው ልጅ አንቺ ፖለቲካ የምትሰሪባት አይደለችም። እኩል ነው ህዝብ እየጮህበት ያለው። እናንተ እኮ የህፃን ፌቨን አባት መጥቶ ትክክል አይደለም ፌሚኒስቶቹ በልጄ ቢዝነስ እየሰሩ ነው ገንዘብ እየሰሩ ነው እያለ ሲል እንዴት እንዳዋረዳችሁት እንዴት እንደሰደባችሁት ልጁን አባት ትክክል አይደለም። ፍትህ የደረሰውን ነገር እንጠይቃለን እንጂ ብሎ በተናገረ እንዴት እንደወረዳችሁ፣ ምክንያቱም በእንጀራችሁ ላይ አመድ ስለነሰነሰ ማለት ነው። እናመሰግናለን ዘመዴ። እየተፈጸሙ እየሆኑ ያሉ ጉዳዮች እንግዲህ አሁን በዚህ ልክ ናቸው። ከውሻና ከድመት በላይ ወንድን እንጠላለን ወይም ከወንድ ወንድማቸው አባታቸው ከሆነው አይ ውሻና ድመት ይሻለናል ብለው እየተናገሩ ነው በአደባባይ ወጥተውና እንደ ቀላል አትዩት። እስቲ ከዚህ ጋር በተያያዘ ዲያቆን ዮርዳኖስ አበበ እንዲህ ይለናል፣ እሱን እንስማ። በዘመን ሴት አዋራጅ አትፈልግም፣ ራሷ ተዋርዳለች፣ ራሷን አዋርዳለች። እናንተን ላይ መለከት ይችላል። ዛሬ ግን በየኢንተርኔቱ ያለው በተለይ ያ ቲክቶክ የሚባል ያጋነንት መንደር እዛ ያለው ሰው ቅር ሊለው ይችላል። እኔ አይመለከተኝም የሱ ቅሬታ። ግን ይገርማችኋል አይደል? አንዳንዱ ሰው እዛ ቆማ ራቁት ደግሞ አንዳንድ ጊዜ ምን ይባላል እገሌ እንደዚህ የራቁት ቪዲዮ ይዞብኝ ማን የቀረጸው እሱ ማን ነበርኩ ምን ታረጊው ራቁትሽን ፎቶ ትንሽ ያለሽና ተቀርጪዋለሽ ምን ያረግልሽ አካልሽ ነው ምን አዲስ ነገር አለው
ለማየት ከሆነ እንዲሁ ራቁት ሆኖ ሰው ራሱን አያይም፣ ግን መስታወቱ አይበቃም? ቪዲዮ ራስን ተራቁቶ በነገራችሁ ላይ ወላችሁ እንኳን ቪዲዮ ራስን አራቁት አልኳችሁ። እንዲህ እህቶቻችን ቢቻለን ሁላችን ፎቶ ኢንተርኔት ላይ ባትለጥፉ ጥሩ ነው። ኤአይ የሚባል አታውቁም? ፎቶአችሁን ወስደው ያላደረጋችሁትን ነገር አድርገው ያመጡላችኋል። እችም ያለንበት ዘመን መኖርን የሚያስመኝ አይደለም። ነገ የገዛ እጃችን መልሶ እኛን እስኪያጠፋን ድረስ ከባድ ነው። ይሄ ዲፕ ፌክ የሚሉት ነገር አለ አይደለም? ፍጹም እናንተ እንዲመስል አድርገው ብዙ ነገር እንግዲህ ለዚህ እኛ እናድርገው እንጂ የፈቀዳቸውን ያድርጉ። እዛ በኋላ ምን አታስታውሱም? በአጽያን አምደ ጽዮን ዘመን አቡነ አሮንና ሴት ቅዱሳት አንስት በወቅቱ የነበሩትን ከልብስ አራቆቷቸው አይደለም? ምንም አልመሰላቸውም። እናንተ እፈሩ እንጂ ራሴ ባወልቀው አፍር ነበረ፣ አንተን በግድ ያወለቀው። ስለዚህ ስለ ጌታዬ ክብር የተደረገ ነገር ስለሆነ ምንም አይደለም። እንዲያውም ጻድቁን እፈር ብሎ ሲላቸው ማፈር ያለብህ አንተ ነህ። እኔን አካሌን ገልጠህ ልታዋርደኝ ሞክረሃል፣ ነገር ግን እኔ ራቁቱን የተሰቀለ ጌታዬን የማስብበት እድል ነው የሰጠኸኝ። ሁለተኛ ነገር የእኔ ስለተጋለጠ ያንተ ስለተሸፈነ ምንም የተለየ ነገር የለውም። ያንተም ቢያወልቁ ያው ነው፣ ለጊዜው ስልጣን ስለያዝክ ነው ብለውታል፣ ገስጸውታል። ማስተዋል ጥሩ ነው። እና ይችን ቅድስት ናት። በዚያ ምክንያት ነው ብዙዎቹ የተሰዉ ወደ ክርስትና መጥተው እሷን ሲያራቁቷት በዚያ አዝነው ተናግረው ነውና በረከቷ ይደርብን። የመጨረሻው እናታችን ቅድስት እንባ መሪና ናት። እንደምታውቁት እንባ መሪና የሚለው ስም የወንድ ስም ነው ብለናል አይደል? እንዴት ዋላችሁ? ግን መሪና የሚለው የሴት ስም ከሆነ እንባ ሲጨመርበት እንዴት ነው የወንድ የሚሆነው ነው? ነና ዋላችሁ? በእነሱ ባህል ከሆነ ለምሳሌ በሶሪያ ቋንቋ ከሆነ መሪና የሚለው ስም ማሪኖስ ተብሎ ነው ወደ ወንድ የሚዞረው። ነና ዋላችሁ? መርቲያና መርቲያኖስ፣ አውጋኒያ አውጋኒዮስ፣ ኢላሪያ ኢላሪዮን ይለ ኢላሪዮስ ይለ እንደዛ ማለት ነው። ለምንድን ነው እንባ መሪና የተባለ? ሁለት ነው። አንደኛ እንደኛ ባህል እንደኛ ተውፊት እንባ ሲጨመርበት ወደ ወንድ ስምነት ይለወጣል ነው። ግን የግብጾችን ነገር ስንመለከተው ነገሩ ከእንባ ይልቅ ወደ አንባ ነው። አንባ አባ የሚለው ከአንባ አይደለ? የነሱ ምንጭ እኛ አባ አባት አቡነ ተመሳሳይ ነገሮች ናቸው አይደል? አባትነትን የሚመለከት ነው። ግብጾች ግን አባ ሳይሆን የሚሉ ምንድነው? አንባ። ለምሳሌ አንባ ሲኖዳ ነው የሚለው፣ አንባ ካራስ አቡነ ኪሮስን ማለት ነው። አንባ አባ አቡነ እንደማለት። ስለዚህ ነገሩ ምንድነው? እንባ መሪና ሳይሆን ከቋንቋ ቋንቋ ሲፋለስ ነው እንጂ አንባ መሪና ወይም አባ መሪና ማለት ነው። እንደዛ የሚሉ አሉ። ለሁሉም መሪና የሚለው ቃል ራሱ የእነሱ የሀገራቸው ቋንቋ ነው እንጂ ዞር ስታደርጉት ወደዚህ ወደ ልምድ ነው አማርኛ ብናዞረው ማርያም ነው የሚል ይላሉ። መሪና የሚለው ዞር ሲል ማርያም ማለት ነው። ቃልዮት ያሰማልን መምህራችን መምህር ዲያቆን ዮርዳኖስ አበበን እግዚአብሔር ይስጥልን። እንግዲህ አሁኑ ከመጀመሪያው ከነበረን ጉዳይ የሚያዝ ጉዳይ ስለነበረው ነው መልእክታቸውን አስተላልፈዋል። እግዚአብሔር ይስጥልን። በድጋሚ ወደ ቀጣይ ጉዳዮቻችን እንለፍ። የትኛው መስተዳድር ውስጥ እንግባ፣ ኦሮሚያ ውስጥ እንግባ፣ አዲስ አበባውን እንቀጥል፣ ሲቲ ስቴት እንሆን፣ ራስ ገዝ እንሆን፣ ይህንን የሚወስነው አዲስ አበባ ህዝብ ነው። ያ ደግሞ ራስን በራስ የማስተዳደር ያልተገደበ መብት በአንቀጽ 39ም ተቀምጧል። እዚሁ አዲስ አበባን በሚመለከት አንቀጽ 49 ስርም ተዘርዝሮ ተቀምጧልና ቢያንስ እዚህ ላይ ከተቀመጠው በህገ መንግስቱም ከተደነገገውና ፕራክቲካሊም ከምናየው አንጻርም እየተጋጩ ነው የሄዱት ወይም እየተላጠሙ ነው ያሉት። አንድ የጠየቀኝ ነገር አለ ባጭሩ። የባለቤትነት ጉዳይ ታዲያ እንዴት ነው የሚነሳው የሚለው እንኳን ምን አንደኛ በመሰረቱ የሁሉም ኢትዮጵያውያን እና በሁሉም ኢትዮጵያውያን የተገነባች አገር አዲስ አበባ ብቻ አይደለችም። ሀገር ላይ ክልል እና ብሔር አንድ ላይ ተጣብቆ ክልል ልክ እንደ ቤት ወይ እንደ ግል ንብረት ቅድም እንዳልኩት ወይም እንደዚህ ስክሪፕቶ ኦነርሺፕ አይጠየቅም፣ ነውርም ነው። ኢት ኢዝ ሼምፉል። በአንደኛው ክፍለ ዘመን የትም ሀገር ላይ ታይትል ዲድ አይወጣም ማለት ክልል ላይ ታይትል ዲድ ስጠኝና ኦነርሺፕ ተብሎ አይጠየቅም። ቢሆን ኖሮ ባለውም ከሄድን ሰው ይሄ የኔ ምኞትና መሆን ስላለበት ነው የማወራው። ባለው ከሄድን ደግሞ አዲስ አበባ የማን ናት ስንል አዲስ አበባን የገነባው ማን ነው? አዲስ አበባ ላይ የሚኖረውስ ማን ነው ዛሬ የሚለውን ነው ኢሹ።
የሶስተኛው እንዳውም ደግሞ ወደፊት አዲስ አበባን ምን አይነት አዲስ አበባን ነው የምንመኘው የሚለው አዲስ አበባ የዛሬውን ብቻ ለምናወራው ነገም ስለምትቀጥል ትውልድም ስለሚመጣ ስቴክ ሆልደር አሉ ማለት ነው። ስቴክ ሆልደር እኔ እናንተው አሁን ዛሬ የሚኖርበት ብቻ ሳይሆን የሚቀጥለው ትውልድም አዲስ አበባ ላይ የሚኖረው ኤምባሲም ኢቭን አፍሪካኖች ሁሉ ስቴክ አላቸው። እነኚህ ሶስቱን ነገሮች መልስ መስጠት አለብን። የመጀመሪያ አዲስ አበባ በአንድ ቡድን ብቻ አልተመሰረተችም። በሁሉም ኢትዮጵያውያን የተመሰረተችው ቢያንስ አሁን ባየነው በመቶ ስንት ዓመት ሆኗታል? 1879 ነው። የሚቀጥለው ዓመት 150 ነው 140 ነው የምታከብረው። ቢያንስ ባለፈው 140 ወይም 150 ዓመት ውስጥ በነበረው ጉዞ የተለያዩ ኢትዮጵያውያን ኢቭን የውጭ ዜጎችንም ሁሉ ጨምሮ አስተዋጽኦ ያደረጉበት ነው። አዲስ አበባ የተገነባችው በሁሉም ኢትዮጵያውያን ላብ ደምም ጭምር ነው። ምክንያቱም በግራዚያኒ ዘመን ያ ሁሉ ብዙ ሺህ በ10 ሺዎች የሚቆጠሩ ሰዎች ሁሉ ተገለውባት ነው በዚህ አዲስ አበባ የቆየችው። ወደ 20 ሺህ የሚጠጋ አዲስ አበባ ሞቶ ነው። እነኛ አዲስ አበባ ደግሞ ኢትዮጵያውያን ናቸው። በብሔር ቋንቋ ከሄድን የሁሉም ብሔር ነው። ኦሮሞውም፣ አማራውም፣ ጉራጌውም ሌላውም አለበት። ሂስቶሪካሊ ከሄድን ማን የገነባው በላብም በደምም ነው። ሁለቱንም ያዝልኝ። በላብም በደምም የገነባው ኢትዮጵያዊ ነው። እኔ ይሄንን ስለፈለኩ ሳይሆን ፋክት ስለሆነ ነው። ፕሮፖርሽናሊ ከታየም ደግሞ ማን ነው ከተማን ከተማ ያደረገው የከተመው የሚለው ደግሞ ሌላ ነገር ይመጣል። እንደውም ሌላው የበለጠ እኮ እናንተ ዳርዳሩን ስትሄዱ መሀሉን ከተማ ያደረኩት እኔ ነኝ የሚል ማህበረሰብ ሊመጣ ይችላል። ምሳሌ ወሰሩ ጉራጌ እንደዛ ሊል ይችላል። እኔ ለፍቻለሁ እዚህ ከተማ ላይ ሊል ይችላል። ምክንያቱም እንደዚህ ካላችሁማ በልፋት ከተባለ እኔ የበለጠ ነው የለፋሁት ሊል ይችላል። አማራውም እንደዛ ሊል ይችላል። ሶማሌውም ሊል ይችላል። ትግራዋዩም ሊል ይችላል። አሁን ተገነጠሉ እንጂ ኤርትራኖችም ሊሉ ይችላሉ። ማን ገነባ የሚለው በደምና በላቡ። ሁለተኛ ዲሞግራፊው ራሱ ምንድን ነው? ዲሞግራፊ ዛሬ ላይ ያለው ሶሲዮሎጂካል ፋክት ዲሞግራፊ ብቻ አጠቃላይ የማህበረሰባዊ ስብጥር ወይም ሶሲዮሎጂካል ፋክት ምንድን ነው ሲባልም ግልጽ ነው። ድጋሚ ቆጠራ ይደረግ ከተባለ ቆጠራ ማድረግ ይቻላል። ይኸው የግለሰብ ፍላጎትና ፍትህን ባንቀላቀል ጥሩ ነው። እኔ በግለሰብ እንደ ግለሰብ ዛሬ ዝም ብለህ አዲስ አበባ የከሌ ነው ምናምን ነው ብለው የአማራ ነው የኦሮሞ ነው ብለህ መሄድ ትችላለህ። አናሊሲስ ስትሰጥ በተለይ ደግሞ እንደ አንድ ባለሙያ አናሊሲስ ስትሰጥ ከፍላጎት ውጪ ነው መሆን ያለብን። እኔ አሁን ከፍላጎቴ ውጪም ሆኜ ነው ማየት ያለብኝ። ብዙዎቹ ያንን እንዲያደርጉ ነበር የተፈለገው፣ በምክክር ሂደቱም ያንን አላደረጉ። ኤኒዌይ ዛሬም ሶሲዮሎጂካል ፋክት ሲታይም ሁለተኛው የሚያሳየው ሌላ ነው። ድጋሚ ቆጠራ ይደረግ ከተባለ መቆጠር ነው ያለበት። ሶስተኛው ብዙ ስቴክሆልደሮች ናቸው ፍላጎትም ጥቅምም መብታቸውም የሚነካበት የወደፊት እጣ ፈንታችንም የተሳሰረውም ከዚህ ጋር ተያይዞም ያለ ነው። እንደውም አንድ ቪዲዮ እንድታዩ ጋብዛለሁ። ታማኝ በየነ ቅድም ስቱዲዮ ከመግባቴ በፊት በደርግ ዘመን 100ኛ ዓመቷን ስታከብር የተደረገ ንግግር አለ። አዲስ አበባ ለምን እንደተመረጠች ሁሉ ንግግር ያደርጋል። ለምን የኢኮኖሚ የማህበራዊ እና የፖለቲካ ማዕከል ስለሆነች አዲስ አበባ ተመርጣለች፣ እኛም መርጠናታል የሚል ንግግርም አድርገዋልና ይህንን ሁሉ ከግንዛቤ ያስገባ መሆን ያለበት ሶስት ነገሮች ቅድም ፋክተር እንዳለ ሂስቶሪካሊ ማን ነው የገነባው፣ አሁን ያለው ሶሲዮሎጂካል ፋክት ምን ይሆናል፣ ወደፊት የምንመኛት አዲስ አበባ እና ያለው ስቴክሆልደር ምንድን ነው የሚለውን ከግንዛቤ ስናስገባ አዲስ አበባ የሁሉም ኢትዮጵያውያን እንጂ የአንድ ቡድን ልትሆን አትችልም። እናመሰግናለን ሞገስ ዘውዱን፣ እግዚአብሔር ይስጥልን። ያለው እንግዲህ አሁን አዲስ አበባን ለአዲስ አበባዎች የሚል እሳቤ ያለው ይመስላል። ማለትም አዲስ አበባ ማለት የሚኖረው ማህበረሰቡ ከኢትዮጵያ የተወጣጣ ሁሉ ነው። ስለዚህ የኢትዮጵያ ነች የሚለው መደምደሚያ ያለው ሐሳብ ነው የሰጠን። እናመሰግናለን። የዛሬ ጉዳዮቻችን እኒህን ይመስሉ ነበረ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉት። ለብዙዎች ይደረስም ሼር ብታደርጉት መልካም ነው ለማለት እወዳለሁ። በቀጣይ ቪዲዮ እንገናኛለን። እስከዛው ጊዜ ድረስ ቸር ሰንብቱልን። እግዚአብሔር